ሰበር መረጃ ተሰምቷል። በእነ ጆን ዳንኤል የክስ መዝገብ ላይ ፍርድ ቤት ዛሬ ውሳኔ ያሳለፈ ሲሆን ኢዲዲያ ነጻነት ወይም ደግሞ ናዮ በድጋሚ ወደ እስር ቤት እንድትመለስና እንድትታሰር ውሳኔ ማሳለፉ እንግዲህ እየተሰማ ነው የሚገኘው። እንደሚታወቀው ኢዲዲያ ነጻነት የጆን ዳንኤል ጋር የፍቅር ግንኙነት የነበራት እንዲሁም ደግሞ እርጉዝ እንደነበረች የሚታወቅ ነገር ነው። እንዲሁም ደግሞ እስር ቤት ውስጥ ልጇንም ወልዳለች። ነገር ግን በተደጋጋሚ የዋስትና መብቷን እንዲከበርላት በመጠየቁ ምክንያት በመጨረሻም አቃቢ ሕግ የዋስትና መብቷን አክብሮላት ማለት ነው ከእስር ቤት መፈታቷ የሚታወስ ነገር ነው። ነገር ግን ጥፋተኛ ሆና በመገኘታቸው ማለት ነው በዛሬው ዕለት በድጋሚ ወደ እስር ቤት እንድትመለስ ፍርድ ቤቱ ውሳኔ ያሳልፏል። ነገር ግን አብራ በክስ ላይ የነበረችው እሌኒ በበቂ ሁኔታ ራሷን በመከላከሏ ምክንያት ከፍርድ ቤቱ በነጻ ተሰናብታለች። ጆን ዳንኤልን ጨምሮ ሌሎች 5 ተከሳሾች ደግሞ ጥፋተኛ ሆነው በመገኘታቸው ማለት ነው ህዳር 18 ቀን ውሳኔ ይተላለፋል። በዚህም ምክንያት አቃቢ ህግ እንዲሁም ደግሞ የተከሳሾች ጠበቆች መከላከያ እንዲሁም ደግሞ የቅጣት ማቅለያቸውን ይዘው እንዲቀርቡ ፍርድ ቤቱ ውሳኔ አሳልፎ ለህዳር 18 ቀን የመጨረሻ ውሳኔ እንደሚሰጥ ተነግሯል ማለት ነው። በዚህ ጉዳይ ላይ አዳዲስ ነገሮች ካሉ ይዤላችሁ እመጣለሁ። የመረጃው ባለቤት ዛሀበሻ ነው። በአዳዲስ መረጃዎች እመለሳለሁ። መልካም ምሽት።